ጤና ይስጥልን። ዛሬ ወደ እናንተ ይዘን የቀረብነው መረጃ በዓለማችን የቴክኖሎጂ መድረክ ላይ ትልቅ መነጋገሪያ የሆነውንና የብዙ ሀገራት ወታደራዊ ስትራቴጂ የቀየረውን ድንቅ የኢንጂነሪንግ ውጤት ነው። ኢራን በቅርቡ ይፋ ያደረገችው ፋታህ 1 የተባለው ሃይፐርሶኒክ ሚሳኤል የቴክኖሎጂ የበላይነትን ሽኩቻ ወደ አዲስ ምዕራፍ አሸጋግሮታል። ይህ ሚሳኤል ዝም ብሎ ተራ ፈንጅ ሳይሆን እጅግ የረቀቁ የኮምፒውተር ስሌቶችንና አርቲፊሻል ኢንተለጀንስ መሰረት ያደረጉ የመከላከያ ስርዓቶችን ማክሸፍ ታቅዶ የተሰራ ነው። በዚህ ቪዲዮ ውስጥ የፋታህ 1ን ሚስጥራዊ ቴክኖሎጂ እንዴት የራዳር ስልተ ቀመሮችን እንደሚያታልልና በዓለም አቀፍ ደረጃ የፈጠረውን ከፍተኛ ስጋት በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የሃይፐርሶኒክ ቴክኖሎጂ ሲባል ምን ማለት እንደሆነ በጥልቀት መረዳት ለቪዲዮአችን መነሻ ይሆነናል። በአቪዬሽን ታሪክ ውስጥ ነገሮች ከድምጽ ፍጥነት በላይ ሲጓዙ ሱፐርሶኒክ ይባላሉ። ነገር ግን ፍጥነቱ ከድምጽ ፍጥነት 5 እጥፍና ከዚያ በላይ ሲሆን ሃይፐርሶኒክ የሚለው ስያሜ ያገኛል ማለት ነው። ፋታህ 1 ግን ይህንን ገደብ በከፍተኛ ሁኔታ ጥሶ በሰዓት እስከ 18500 ኪሎ ሜትር መጓዝ እንደሚችል በተግባር አሳይቷል። ይህ ፍጥነት ምን ያክል አስፈሪ እንደሆነ ለማወቅ አንድ ሚሳኤል ከኢራን ምዕራባዊ ጫፍ ተነስቶ እስራኤል ለመድረስ የሚፈጅበት ጊዜ ከ5 እስከ 7 ደቂቃ ብቻ ነው። ይህ ማለት ተከላካዩ አገር መረጃውን አግኝቶ ኮምፒውተሮቹ አደጋውን መርምረው የመከላከያ ሚሳኤል እስኪተኩሱ ድረስ ያለው ጊዜ በጣም አጭርና ለሰው ልጅ ምላሽ የማይሰጥ ነው። ይህንን እጅግ ከፍተኛ ፍጥነት ለመድረስ ሚሳኤሉ ሶሊድ ፊውል ወይም ደግሞ ደረቅ ነዳጅ የተባለውን ቴክኖሎጂ ይጠቀማል። ደረቅ ነዳጅ ሚሳኤሉ በሰከንዶች ውስጥ እጅግ ከፍተኛ ግፊትና ፍጥነት እንዲያገኝ ይረዳዋል። ነገር ግን ከፍተኛ ፍጥነት ከባድ ፈተናዎችን ይዞ ይመጣል። ሚሳኤሉ በአየር ውስጥ በከፍተኛ ፍጥነት ሲሰነጠቅ በዙሪያው ያለው አየር ወደ ፕላዝማነት ይለወጣል። ይህ ሁኔታ በሚሳኤሉ አካል ላይ እጅግ ከፍተኛ ሙቀት ይፈጥራል። ይህንን ሙቀት ተቋቁሞ ሳይቀልጥ ኢላማው ላይ ለመድረስ የሚሳኤሉ ውጫዊ አካል የተሰራበት የቁስ ሳይንስ እጅግ የረቀቀ ነው። ፋታህ 1 ይህንን ሙቀት ተቋቁሞ በሺዎች የሚቆጠሩ ኪሎ ሜትሮችን በደቂቃዎች ውስጥ የመጓዝ ብቃት አለው። አሁን ወደ ዋናውን እና ብዙዎችን ግራ ወዳጋባው የቴክኖሎጂ ሚስጥር ልንገራችሁ። ይህም አየር ላይ እያለ አቅጣጫውን የመቀየር ብቃት ነው። አብዛኞቹ የድሮ ባላስቲክ ሚሳኤሎች አንድ ጊዜ ከተተኮሱ በኋላ ልክ እንደተወረወረ ኳስ የታወቀ ቀስት ወይም ደግሞ መስመር ይከተላሉ። ይህም የራዳር ሲስተሞች ሚሳኤሎቹ የት እንደሚወድቁ አስቀድሞ እንዲያውቁና አየር ላይ እንዲመቱት ያደርጋሉ። ፋታህ 1 ግን ይህንን ህግ ሙሉ በሙሉ ይሰብረዋል። ሚሳኤሉ የራሱ የሆነ ተንቀሳቃሽ አፍንጫ አለው። ይህ ክፍል ሚሳኤሉ አየር ላይ እያለ እንደፈለገ እንዲወዛወዝ፣ እንዲወርድና እንዲወጣ ያስችለዋል። የአየር መከላከያ ስርዓቶች የሚመጣውን አደጋ ለመምታት 3 ወሳኝ ነገሮችን ያሰላሉ። ከፍታውን፣ ፍጥነቱንና የሚሄድበትን መስመር። ፋታህ 1 የሚሄድበት መስመር በየሰከንዱ ስለሚቀያየር መከላከያ ኮምፒውተሮች ቀጣይ ሰከንድ ላይ ሚሳኤሉ የት ነው የሚሆነው፣ የት አካባቢ ይወድቃል የሚለውን መገመት ያቅታቸዋል። ይህ ማለት ሚሳኤሉ መከላከያውን አታሎ ያልፋል ማለት ነው። ይህ በዘመናዊ የጦር መሳሪያ ቴክኖሎጂ ውስጥ እጅግ በጣም አስቸጋሪውና የረቀቀው ክፍል ሲሆን ለወደፊቱ የኤአይ መከላከያ ስርዓቶች ትልቅ ፈተና ሆኗል። ሌላው ልናየው የሚገባው ነጥብ የጦርነት ኢኮኖሚክስ ነው። ጦርነት የቴክኖሎጂ ብቻ ሳይሆን የሀብትም ፉክክር ነው። ፋታህ 1 በዚህ ረገድ ትልቅ ብልጫ አለው። በምርምር የተገኙ መረጃዎች እንደሚያመለክቱት አንድን ፋታህ 1ን ሚሳኤል ለማምረት ኢራን የምታወጣው ወጪ ከ150,000 እስከ 200,000 ዶላር አካባቢ ነው። በአንጻሩ ይህንን ሚሳኤል ለማቆም የሚተኮሰው አሮው 3 የተባለው የእስራኤል መከላከያ ሚሳኤል አንድ ጊዜ ብቻ ሲተኮስ 3 ሚሊዮን ዶላር ያወጣል። ለአንድ ጊዜ ነው ያልኳቸው። አብዛኛው ጊዜ ደግሞ
አንድን ሚሳኤል ለመጣል 2 መከላከያዎች ይተኮሳሉ፣ ለሚሳኤሉ መከላከያ ማለት ነው። ይህም ወጪውን ወደ $6 ሚሊዮን ያደርሰዋል። ልዩነቱን ተመልከቱ። አጥቂው $200,000 ሲጀምር ተከላካዩ ግን ያንን ለማቆም $6 ሚሊዮን ማውጣት አለበት። ይህ ማለት ተከላካዩ ሀገር በኢኮኖሚ በከፍተኛ ሁኔታ እንዲዳከም ያደርገዋል ማለት ነው። ይህ ስትራቴጂ ኢኮኖሚክ አትሪሽን ይባላል። አነስተኛ ዋጋ ባለው ቴክኖሎጂ እጅግ ውድ የሆነውን የጠላት መከላከያ ማክሸፍና ማዳከም ማለት ነው። ይህ ለብዙ ሀገራት ትልቅ ትምህርት የሰጠ የቴክኖሎጂ አጠቃቀም ነው። የፋታህ 1 መታየት በዓለም አቀፍ ደረጃ አዲስ የፉክክር ምዕራፍ ከፍቷል። አሜሪካ፣ ቻይና እና ሩሲያ በሃይፐርሶኒክ ቴክኖሎጂ ላይ ቢሊዮን ዶላሮችን እያፈሰሱ ነው። የዚህ ቴክኖሎጂ መስፋፋት ወደፊት ጦርነት በሰው ልጆች ሳይሆን በሰከንድ ውስጥ በሚሊዮን የሚቆጠሩ ስሌቶችን የሚሰሩ ኮምፒውተሮች እና አርቲፊሻል ኢንተለጀንስ መካከል እንደሚሆን አመላካች ነው። የፋታህ 1 ስኬት ሌሎች ሀገራትንም የኤአይ መከላከያዎቻቸውን በከፍተኛ ፍጥነት እንዲያሳድጉ ግፊት ያደርጋል። ይህ የቴክኖሎጂ ሽኩቻ የት ላይ ሊቆም እንደሚችል መገመት ይከብዳል። መከላከያዎች ምን ያክል ቢዘምኑ አጥቂዎችም እነዛን መከላከያዎች የሚያልፉበትን አዲስ ስልተ ቀመር መፍጠራቸው እንደማይቀር ግልጽ ነው። በአጠቃላይ ፋታህ 1 የፖለቲካዊ መሳሪያ ብቻ ሳይሆን የዘመናዊ ሳይንስ እና ኢንጂነሪንግ የበላይነት ማሳያ ነው። ፍጥነቱ፣ አየር ላይ አቅጣጫ የመቀየር ብቃቱና ዝቅተኛ የማምረቻ ወጪው የዓለምን የጦርነት ቀመር ቀይሮታል። እናንተስ በዚህ አስገራሚ ቴክኖሎጂ ላይ ምን አስተያየት አላችሁ? ቴክኖሎጂ እንዲህ በፈጣን ሁኔታ ማደጉ ለዓለም ሰላም ያመጣል ወይስ ስጋት ይጨምራል? አስተያየታችሁን ከኮሜንት ስር ላይ አስፍሩልኝ። ቪዲዮው ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ ማድረጉንና ለወዳጆቻችሁ ማጋራቱን እንዳትረሱ። ለተጨማሪ የቴክኖሎጂ ዜናዎች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። አመሰግናለሁ።